ኢየሱስን 3 ጊዜ የካደው ማን ነው? ኤ ቶማስ፣ ቢ ጴጥሮስ፣ ሲ ማቴዎስ፣ ዲ ያዕቆብ። መልሱ ቢ ጴጥሮስ። እንኳን ደህና መጣችሁ የዚህ ቻናል ቤተሰቦች። ዛሬ እውቀታችሁን የሚፈትኑ ምርጥ ጥያቄዎችን ይዘን ቀርበናል። ወደ ቀጣዮቹ 39 ጥያቄዎች እንሄዳለን። ቪዲዮን ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩ። ሁለተኛ፣ እስራኤላውያንን ከግብፅ ያወጣቸው ማን ነው? ኤ ኢያሱ፣ ቢ ሙሴ፣ ሲ አሮን፣ ዲ ዮሴፍ። መልሱ ቢ ሙሴ። ሶስተኛ፣ በኖኅ ዘመን ዝናቡ ስንት ቀንና ስንት ሌሊት ዘነበ? ኤ 30፣ ቢ 40፣ ሲ 50፣ ዲ 70። መልሱ ቢ 40። አራተኛ፣ ኢየሱስ የተወለደው በየት ነበር? ኤ ኢየሩሳሌም፣ ቢ ናዝሬት፣ ሲ ቤተልሔም፣ ዲ ቅፍርናሆም። መልሱ ሲ ቤተልሔም። አምስተኛ፣ ኢየሱስን ያጠመቀው ማን ነው? ኤ ጴጥሮስ፣ ቢ ዮሐንስ፣ ሲ ያዕቆብ፣ ዲ ጳውሎስ። መልሱ ቢ ዮሐንስ። ስድስተኛ፣ እግዚአብሔር ለእስራኤላውያን የከፈለው ባህር የቱ ነው? ኤ ሙት ባህር፣ ቢ የገሊላ ባህር፣ ሲ ቀይ ባህር፣ ዲ ሜዲትራኒያን ባህር። መልሱ ሲ ቀይ ባህር። ሰባተኛ፣ የኢየሱስ የመጀመሪያው ታምር ምን ነበር? ኤ ዕውርን መፈወስ፣ ቢ በውሃ ላይ መሄድ፣ ሲ 5000 ሰዎችን መመገብ፣ ዲ ውሃን ወደ ወይን መለወጥ። መልሱ ዲ ውሃን ወደ ወይን መለወጥ። ስምንተኛ፣ ኢየሱስ ከመያዙ በፊት የጸለየበት ስፍራ ምን ይባላል? ኤ ኤደን፣ ቢ ጌተሰማኔ፣ ሲ ኢያሪኮ፣ ዲ ቀርሜሎስ። መልሱ ቢ ጌተሰማኒ። ዘጠነኛ፣ በኢየሩሳሌም ቤተ መቅደሱን የሰራው ማን ነበር? ኤ ዳዊት፣ ቢ ሰለሞን፣ ሲ ሳኦል፣ ዲ ሕዝቅያስ። መልሱ ቢ ሰለሞን። አስረኛ፣ ቅጥሯ በእግዚአብሔር ኃይል የወደቀችው የትኛዋ ናት? ኤ ባቢሎን፣ ቢ ኢያሪኮ፣ ሲ ነነዌ፣ ዲ ሰማሪያ። መልሱ ኤ ባቢሎን። 11ኛ፣ ከሙሴ በኋላ እስራኤልን የመራው ማን ነበር? ኤ ካሌብ፣ ቢ ኢያሱ፣ ሲ አሮን፣ ዲ ሳሙኤል። መልሱ ቢ ኢያሱ። 12ኛ፣ የመጽሐፍ ቅዱስ የመጨረሻው መጽሐፍ ምን በመባል ይታወቃል? ኤ የይሁዳ መጽሐፍ፣ ቢ የሐዋርያት ሥራ፣ ሲ የዮሐንስ ራእይ፣ ዲ ሮሜ። መልሱ ሲ ዮሐንስ ራእይ። 13ኛ፣ በጥበቡ ምክንያት ሰለሞንን ለመጎብኘት የመጣችው ንግሥት ማን ናት? ኤ አስቴር፣ ቢ የሳባ ንግሥት፣ ሲ ኤልዛቤል። መልሱ ቢ የሳባ ንግሥት። 14ኛ፣ የፈርዖንን ሕልም የፈታው ማን ነው? ኤ ሙሴ፣ ቢ ዮሴፍ፣ ሲ ዳንኤል፣ ዲ አሮን። መልሱ ቢ ዮሴፍ። 15ኛ፣ ሔዋን የበላችው ፍሬ ምን በመባል ይታወቃል? ኤ ፖም፣ ቢ መጽሐፍ ቅዱስ አይገልጸውም፣ ሲ በለስ፣ ዲ ወይን። መልሱ ቢ መጽሐፍ ቅዱስ አልገለጸውም። 16ኛ፣ ኢየሱስን ለማየት በበለስ ዛፍ ላይ የወጣው ማን ነበር? ኤ ዘኪዮስ፣ ቢ ማቴዎስ፣ ሲ በርጤሜዎስ፣ ዲ ኒቆዲሞስ። መልሱ ኤ ዘኪዮስ። 17ኛ፣ በፍጥረት የመጀመሪያ ቀን እግዚአብሔር ምን ፈጠረ? ኤ ምድር፣ ቢ እንስሳት፣ ሲ ብርሃን፣ ዲ ፀሐይ። መልሱ ሲ ብርሃን። 18ኛ፣ ኢየሱስ ያስተማረው የጌታ ጸሎት በምን ይጀምራል? ኤ ጌታ ሆይ፣ ቢ በሰማይ የምትኖር አባታችን፣ ሲ አባት ሆይ፣ ዲ እግዚአብሔር ሆይ። መልሱ ቢ በሰማያት የምትኖር አባታችን ሆይ ብሎ ነው የሚጀምር። 19ኛ፣ የኢየሱስን ትንሣኤ እስኪያይ ድረስ የተጠራጠረው ደቀ መዝሙር ማን ነው? ኤ ጴጥሮስ፣ ቢ ቶማስ፣ ሲ ማቴዎስ፣ ዲ ዮሐንስ። መልሱ ቢ ቶማስ። 20 በአዲስ ኪዳን ብዙ መልእክትን የጻፈው ሐዋርያ ማን ነው? ኤ ጴጥሮስ፣ ቢ ዮሐንስ፣ ሲ ጳውሎስ፣ ዲ ሉቃስ።
መልሱ ሲ ጳውሎስ። እስካሁን ስንት ጥያቄዎችን መለሳችሁ? ወደፊት የሚመጡት ቀሪ ጥያቄዎች ይበልጥ ፈታኝ ናቸው። 21ኛ ኢየሱስ በ5 እንጀራና በ2 ዓሣ ስንት ሰዎችን መገበ? ኤ 2000፣ ቢ 3000፣ ሲ 5000፣ ዲ 7000። መልሱ ሲ 5000። 22ኛ የመጀመሪያው ክርስቲያን ሰማዕት ማን ነው? ኤ እስጢፋኖስ፣ ቢ ያዕቆብ፣ ሲ ጴጥሮስ፣ ዲ ፊልጶስ። መልሱ ኤ እስጢፋኖስ። 23ኛ የተወደደው ደቀ መዝሙር ተብሎ የሚጠራው ማን ነው? ኤ ጴጥሮስ፣ ቢ ዮሐንስ፣ ሲ ያዕቆብ፣ ዲ ማቴዎስ። መልሱ ቢ ዮሐንስ። 24ኛ በታምር ከሞት የተነሳው የኢየሱስ ወዳጅ ማን ነበር? ኤ አልዓዛር፣ ቢ እስጢፋኖስ፣ ሲ ጳውሎስ፣ ዲ ዘኬዎስ። መልሱ ኤ አልዓዛር። 25ኛ አዳምና ሔዋን የኖሩበት ገነት ምን ትባላለች? ኤ ሲና፣ ቢ ኤደን፣ ሲ ከነዓን፣ ዲ ሞዓብ። መልሱ ቢ ኤደን። 26ኛ አብርሃም ልጁን ሊሰዋ ሄደበት ተራራ ምን ይባላል? ኤ ሲና፣ ቢ ቀርሜሎስ፣ ሲ ሞሪያ፣ ዲ ደብረ ታቦር። መልሱ ሲ ሞሪያ። 27ኛ የይስሐቅ ሚስት ማን ናት? ኤ ሳራ፣ ቢ ርብቃ፣ ሲ ራሔል፣ ዲ ሊያ። መልሱ ቢ ርብቃ። 27ኛ እስራኤል ተብሎ የተጠራው ማን ነው? ኤ ይስሐቅ፣ ቢ ያዕቆብ፣ ሲ ዮሴፍ፣ ዲ አብርሃም። መልሱ ቢ ያዕቆብ። 28ኛ ዮሴፍ በስንት ብር ተሽጦ ነበር? ኤ 20 ብር፣ ቢ 30 ብር፣ ሲ 40 ብር፣ ዲ 50 ብር። መልሱ ኤ 20 ብር። 29ኛ ሙሴ 10ቱን ትእዛዛት የተቀበለው በየትኛው ተራራ ነበር? ኤ ሞሪያ ተራራ፣ ቢ ሲና ተራራ፣ ሲ ደብረ ዘይት ተራራ፣ ዲ ቀርሜሎስ ተራራ። መልሱ ቢ ሲና ተራራ። 30ኛ ኖህ ምድር መድረቋን ለማወቅ መጀመሪያ የላከው ወፍ የትኛዋን ነው? ኤ እርግብ፣ ቢ ቁራ፣ ሲ ንስር፣ ዲ ዋኖስ። መልሱ ቢ ቁራ። 31ኛ እግዚአብሔር ከኖህ ጋር ያደረገው የቃል ኪዳን ምልክት ምን ነበር? ኤ ኮከብ፣ ቢ ቀስተ ደመና፣ ሲ እሳት፣ ዲ ደመና። መልሱ ቢ ቀስተ ደመና። 32ኛ የሳሙኤል እናት ማን ናት? ኤ አቢጊያ፣ ቢ ሃና፣ ሲ አስቴር፣ ዲ ሩት። መልሱ ቢ ሃና። 33ኛ አስቴር ንግሥት የሆነችው በየትኛው ሀገር ነው? ኤ እስራኤል፣ ቢ ግብፅ፣ ሲ ፋርስ፣ ዲ ባቢሎን። መልሱ ሲ ፋርስ። 34ኛ ኢየሱስ በምድረ በዳ ስንት ቀን ጾመ? ኤ 30፣ ቢ 40፣ ሲ 50፣ ዲ 70። መልሱ ቢ 40። 35ኛ ኢየሱስን ለመስቀል እንዲፈረድ ያስረከበው የሮማ ገዢ ማን ነበር? ኤ ሄሮድስ፣ ቢ ጲላጦስ፣ ሲ ቄሳር፣ ዲ ፊልጶስ። መልሱ ቢ ጲላጦስ። 36ኛ በደማስቆ መንገድ ላይ ኢየሱስን ያገኘው ማን ነው? ኤ ጴጥሮስ፣ ቢ ጳውሎስ፣ ሲ በርናባስ፣ ዲ ማርቆስ። መልሱ ቢ ጳውሎስ ወይም ሳውል። 37ኛ በጴንጤቆስጤ ቀን ደቀ መዛሙርት የተሞሉት በምን ነበር? ኤ በደስታ፣ ቢ መንፈስ ቅዱስ፣ ሲ በእሳት፣ ዲ በውሃ። መልሱ ሲ በመንፈስ ቅዱስ። 38ኛ የእግዚአብሔር በግ ብሎ ኢየሱስን የጠራው ደቀ መዝሙር ማን ነው? ኤ ጴጥሮስ፣ ቢ መጥመቀ ዮሐንስ፣ ሲ ጳውሎስ፣ ዲ ቶማስ። መልሱ ቢ መጥመቀ ዮሐንስ። 39ኛ ኢየሱስ ከሞተ በኋላ ለስንት ቀን ለደቀ መዛሙርቱ ታየ? ኤ ለ7 ቀን፣ ቢ ለ30 ቀን፣ ሲ ለ40 ቀን፣ ዲ ለ50 ቀን። መልሱ
ሲ ለ40 ቀን። 40ኛ ኢየሱስ በስንት ዕድሜው አገልግሎትን ጀመረ? ኤ በ25 ቢ በ30 ሲ በ33 ዲ በ40። መልሱ ሲ በ33። ከ40 ጥያቄዎች ስንቱን መለሳችሁ? ውጤታችሁን ኮመንት ላይ ጻፉልኝ። ቪዲዮውን ከወደዳችሁ ላይክ አድርጉ። በሚቀጥለው ደግሞ ይበልጥ ከባድ የሆኑ ጥያቄዎችን ይዘን እንመጣለን። እንዳያመልጣችሁ ሰብስክራይብ አድርጉ።